ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ አደረጃጀቱን ወደ ተማከለ እዝ እንደሚያሸጋግረው ባለሙያዎች ተናገሩ። የተበታተነው አደረጃጀት ፍላጎቶቻቸውና ጥቅሞቻቸውን በግልጽ የተብራሩ እንዳይሆኑ እንደሚያደርግና ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን ባለሙያዎቹ አስረድተዋል። የዜናችን ቀዳሚ አካል ነው። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። ኢትዮጵያውያን ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነና የአምቡላንስ ሹፌር በሆነ ግለሰብ ነው ተብሏል። በዝርዝር እናስደምጣቸዋለን። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር እንደሆነች ተገለጸ። በዓለም አቀፍ ደረጃ በየ39 ሰከንዱ አንድ ሳይበር ጥቃት እንደሚሰነዘር መረጃዎች ያመለክታሉ። በዜናችን አካትነዋል። በአሜሪካ ሚኒሶታ ስደተኞች ላይ የሚወሰደውን እርምጃ በተቃወሙ ሰዎች ላይ በተሰነዘረ ጥቃት የሶስት ሰዎች ህይወት ማለፉ ተገልጿል። አሜሪካ በሺዎች የሚቆጠሩ ሰልፈኞች የስደተኞች አያያዝን በመቃወም አደባባይ መውጣት ከጀመሩ 3 ቀናት ተቆጥረዋል። ከባህር ማዶ በትንታኔ የምንመለከተው የሰዓቱ መረጃችን ነው። ዜናዎቻችን በዝርዝር እናስደምጣችኋለን። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ አደረጃጀቱን ወደ ተማከለ እዝ እንደሚያሸጋግረው ባለሙያዎች ተናገሩ። የተበታተነው አደረጃጀት ፍላጎቶቻቸውና ጥቅሞቻቸውን በግልጽ የተብራሩ እንዳይሆኑ እንደሚያደርግና ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን ባለሙያዎቹ አስረድተዋል። ከ2 ዓመት በላይ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት መምጣታቸውን አስታውቀዋል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ባሳለፍነው ሳምንት ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ የሆነው አቶ አስረስ ማረን ነግረውኛል ሲል ቢቢሲ ዘግቧል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጭ መሆን ምክንያት የሆነው የአማራ ክልል ግጭት 3ኛ ዓመቱን እየያዘ ባለበት ወቅት ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው መሐባውና እያሱ አባቴ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙትን ባሳለፍነው ሳምንት ውስጥ ነው። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆንን እንደ አንድ እንቅፋት ሲጠቅስ ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲናሳ የቆየውን አንድ ተግዳሮት የሚያስወግድ ተደርጎም ተወስዷል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይስ የተገዳዳሪነት ስሜትን በማጠናከር ድርድር እንዲገፋ ያደርጋል የሚለው የወቅቱ ጥያቄ ሆኗል። ባልተማከለ እዝ የተመራ የትጥቅ ትግል እንቅስቃሴን በተመለከተም የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል የተባሉ የዘርፉ ባለሙያ የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሑፎችን ማሳተማቸውን ተናግረዋል። የታጣቂዎቹ የትጥቅ ትግል በተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የተነሱበት እንቅስቃሴ እንደሆነ አስረድተዋል። በዚህ ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎች የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበረ አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ የዘርፉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች እርስ በርስ ግንኙነት የላላ እንደሆነ እንዲሁም አብዛኛዎቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆነ በዚሁ ጥናታዊ ጽሑፋቸው ላይ አስፍረዋል። ይህንን ሀሳብ የሚጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ ላይለያዩ ይችላሉ፣ ነገር ግን በአካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበሯቸው ልዩነቶች አስረድተዋል። ይህንን አይነቱን ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መገለጫ እንደሆነ ያነሱት ዶክተር ዳንኤል በንድፈ ሀሳብ ደረጃ የራሱ ጥቅሞች እንዳሉትም ገልጸዋል። ያልተማከለ በሆነ የእዝ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለማንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ እድላቸውን በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ነው ያሉት በማለት አብራርተዋል። በተቃራኒው ግን ይህ አካሄድ አንድ ለመሆን እንደሚያስከትልም ያነሳሉ። እንደ ዶክተር ዳንኤል ገለጻ ቡድኖቹ አንድነት ከሌላቸው በድርድር የሚመጣ የሰላም መፍትሄ ለማስፈጸም በጣም ከባድ ሆንባቸዋል።
ፍላጎቶቻቸውና ጥቅሞቻቸውን በግልጽ የተብራሩ እንዳይሆኑ እንደሚያደርግም አክለዋል። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆንም አስረድተዋል። የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ስር ለማድረግ በተለያዩ ጊዜያት ድርድሮችን ማካሄዳቸውን ሲገልጹ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረጅም ጊዜ የወሰዱ ድርድሮች ሲከሽፉም ተስተውለዋል። እነዚህ ኃይሎች በመካከላቸው ያለው ልዩነት ሰፍቶ በደም የሚፈላለጉና እርስ በርስ የተዋጉ ሆነው እንደነበርም ዶክተር ዳንኤል አስታውሰዋል። ባንታየሁ ሽፈራውና ጆን አሻማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍፍልን በተመለከተ ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ቡድኖቹ የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸው ጽፈዋል። በእስክንድር ነጋ የሚመራውና አፋሕድ የአማራ ማንነት ከኢትዮጵያዊነት ጋር የተጣበቀ በመሆኑ አማራዎች ራሳቸውን ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት አስፍረዋል። በተቃራኒ ወገን ያሉት ኃይሎች ደግሞ ጥልቅ መሰረቱን የጣለው በአማራ ብሔር ማንነት ላይ እንደሆነ ጸሐፊዎቹ ጠቁመዋል። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነት መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ልዩነቱን አብራርተዋል። ዶክተር ዳንኤል ይህ አማራነት ወይስ ኢትዮጵያዊነት ይቅደም የሚል ክርክር አንዱ የክፍፍል ምንጭ እንደነበር ቢያምኑበትም ከዚህ በላይ ግን አውራጃዊነት ዋነኛ ተግዳሮት ነው ብለዋል። ይህ ጉዳይ የእዝ መዋቅሩን ማን መምራት አለበት በሚለው ላይም ይንጸባረቅ እንደነበር በማንሳት አስረድተዋል። ከዚህ ባሻገር በውጭ ሀገር በሚገኙ ዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው የአቋም ልዩነት አንድ እንዳይሆኑ ትልቅ አስተዋጽኦ አድርጓል ሲሉም ጠቅሰዋል። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ የሆኑት አቶ አስረስ ከውስጥና ከውጭ ጣልቃ ገብነቶች ነበሩ። በተለይ የመደራጀት ሚናውን መሬት ላይ ያለው ኃይል ለመሪው ያለመተው ይልቁንም በርቀቱን የመወሰን ፍላጎቶች ነበሩ ሲሉ ተናግረዋል። የራስ ጉዳይም በራስ በመወሰን ረገድ የነበረ ክፍተትንም ከዚህ ጋር የተያያዘ ሌላ ምክንያት አድርገው ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህደት ድርጅት ነው በማለት አስረግጠዋል። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠበንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃም የለም። ሁሉን ያቀፈ ሁሉንም የፋኖ ኃይሎች ያካተተ ድርጅት ነው የተመሰረተው ሲሉም ተናግረዋል። የድርጅቱ መዋቅር ሲወሰን ፖለቲካዊና ወታደራዊ ክንፉን የተለያየ ከማድረግ ይልቅ ሁለቱንም በአንድ ማዕቀፍ ስር የሚመራበት አካሄድ እንደተመረጠ አስረድተዋል። ሊቀመንበሩ የአጠቃላይ ፖለቲካውም ሆነ ወታደራዊ አመራሩ የመጨረሻ ትዕዛዝ ሰጪ ነው ብለዋል። አስረስ እንደሚናገሩት ከሆነ የሊቀመንበሩን ስልጣን የፖሊት ቢሮና ምክትል ሊቀመናብርት የሚጋሩት እንዲሆን ተደርጓል። የሚመራውን በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ ነው ብለዋል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበት ገልጸዋል። ያንን የመተማመኛ ድምፅ 50 ሲደመር አንድ ያላመጣ አመራር በኃላፊነት አይቀጥልም ሲሉም አሰራሩን አብራርተዋል። አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡን አስተዋል። አስረስ አክለውም የድርጅቱ አመራሮችን የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ የወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበርነቱ ቦታ ይያዝ፣ ማን ምክትል ሊቀመንበር ይሁን፣ ማን ወታደራዊ አዛዥ ይሁን የሚሉት አነጋጋሪ እንደነበሩ ተናግረዋል። ዋና ዋና የሚባሉትን የአመራር ቦታዎች የተወሰኑት የተለያዩ መንገዶችን በመጠቀም እንደሆነ አንስተዋል። በአመራሮቹ መረጣ ወቅት ግንዛቤ ውስጥ ገብተዋል ከተባሉት መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊት ውስጥ ያለ ቅቡልነት የሚሉት ይገኙበታል። በሁለቱ ድርጅቶች ድርድር ወቅት ክርክር ተደርጎበታል የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ሲሆን የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነ ተገልጿል። አስረስ የአማራ ብሔርተኝነት ስንል በዘላቂነት የአማራን ማንነት ግንባታ መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ተናግረዋል። ይህ ምልከታ የአማራ ሕዝብ መብትና ጥቅም ሲከበር ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ያለውና አብሮ ተግባራዊ የሚደረግ መሆኑን የሚያምን ነው ሲሉም ተናግረዋል። የአፋብን የህዝብ ግንኙነት መምሪያ ኃላፊው አስረስ ድርጅቱ መመስረቱ በፖለቲካ የሚሆን በወታደራዊ ረገድ ከፍተኛ ለውጥ ያመጣል ብለዋል። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የቡድኑ ኃይሎች በተመለከተ ያለውን ምልከታ ይቀይራል ብለዋል። በቀጠናው ያሉ ኃይሎችም ሆኑ በርቀት ያሉ ምዕራባውያን ሌላውም የሚመለከተው ጉዳይ አለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር በፍጹም ይቀይራል ብለዋል። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን፣ ትግሉን በማሸነፍ ጊዜ ለሀገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመላክት ነው ሲሉም አክለዋል።
በታጣቂዎቹ ዘንድም አዲስ መነሳሳት ይፈጥራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነት ይጨምራል ሲሉም ተናግረዋል። አስረስ ባለፈው 30 ወራት በተደረገ የትግል ሂደት ውስጥ አንድ ሰፈር ውስጥ እርስ በርስ በአደረጃጀቶች መካከል የተነሳ ቁርሾ ይኖር ይችላል። ከአውራጃ ወደ አውራጃ ግን አንድም ጥይት ተተኩሶ አያውቅም፣ አንድም ግጭት ተከስቶ አያውቅም ሲሉ ተናግረዋል። የድርጅታችን መመስረት ይህንን የአውራጃዊነት የፖለቲካ እንቅስቃሴ እንዲደረግ ሲሰሩ የነበሩ ግለሰቦችን ያሳፍርና ያንን አጀንዳ የዘጋ ነው ብለን እናምናለን ሲሉም በአጽንኦት ተናግረዋል። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር እንደሆነች ተገለጸ። በዓለም ላይ በየ39 ሰከንዱ አንድ የሳይበር ጥቃት እንደሚሰነዘር መረጃዎች ያመላክታሉ። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር መሆኗን ያስታወቀው የኢትዮጵያ ሳይበር ደህንነት ማህበር ነው። የማህበሩ መስራችና ፕሬዝዳንት አቶ ብርሃኑ በየነ የሳይበር ጥቃት አድማስ ከጊዜ ወደ ጊዜ እየሰፋ መምጣቱን ገልጸው ችግሩ የሀገራትና የዓለም አቀፍ ትብብርን የሚሻ አሳሳቢ ጉዳይ ነው ሲሉ አጽንኦት ሰጥተውታል። እንደ ፕሬዝዳንቱ ገለጻ ለኢትዮጵያም ሆነ ለሌሎች ሀገራት የጥቃቱ መጠን በከፍተኛ ሁኔታ እየጨመረ በመምጣቱ የአቅም ግንባታ ስራዎችን መስራትና ግንዛቤን ማሳደግ እጅግ አስፈላጊ ሆኗል። የሳይበር ጥቃት ለመከላከል በሙያው የሰለጠነ የሰው ኃይል መፍጠር ግዴታ ነው ያሉት አቶ ብርሃኑ የተጀመሩ ስራዎች ቢኖሩም እስካሁን ካለው ስጋት አንጻር በቂ ናቸው ማለት እንደማይቻል ጠቁመዋል። ለሳይበር ጥቃት መስፋፋት የዲጂታል ቴክኖሎጂ እድገት ዋነኛው ምክንያት መሆኑን የጠቀሱት ፕሬዝዳንቱ በተለይም አርቲፊሻል ኢንተለጀንስ ወይም ኤአይ ከፍተኛውን ድርሻ እንደሚይዝ አስረድተዋል። እንደ ጥናታዊ መረጃዎች ከሆነ አርቲፊሻል ኢንተለጀንስ የሳይበር ጥቃትን ለመከላከል ከሚውለው ይልቅ ለጥቃት አፈጻጸም የሚውልበት አጋጣሚ በአመዛኙ ይበልጣል። ይህ በቴክኖሎጂ የታገዘ የጥቃት አፈጻጸም 56 በመቶ ያህል ድርሻ እንደሚይዝም ተገልጿል። በቅርቡ በሜሪላንድ ዩኒቨርሲቲ የተሰራ ጥናት እንደሚያመላክተው ከሆነ በዓለም ላይ በየ39 ሰከንዱ የሳይበር ጥቃት ይፈጽማል። የኢትዮጵያን ተጋላጭነት በተመለከተም የዓለም አቀፉ የቴሌኮሙኒኬሽን ህብረት ወይም አይቲዩ የሚያወጣው የዓለም አቀፍ የሳይበር ደህንነት ጠቋሚ ወይም ግሎባል ሳይበር ሴኩሪቲ ኢንዴክስ መረጃ ከሆነ ኢትዮጵያ በዝቅተኛ የደህንነት እርከን ላይ ትገኛለች። የኢትዮጵያ የሳይበር ደህንነት ማህበር በሀገር ውስጥና በውጭ ሀገር የሚገኙ የዘርፉን ባለሙያዎች በማቀፍ የዲጂታል ቴክኖሎጂ ተጠቃሚዎችን ንቃተ ህሊና ማሳደግና የአቅም ግንባታ ስራዎች ለመስራት እየተንቀሳቀሰ እንደሚገኝም ፕሬዝዳንቱ ጠቁመዋል። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተገለጸ። 30 ኢትዮጵያውያን በትናንትናው ዕለት በምሽት በምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር ውለዋል የተባለው። ኢትዮጵያውያኑ ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነው ቦይድ ፈሪ ተብሎ በሚጠራ የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ በመሆን ነው ተብሏል። የምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሚዩምባ ህገወጥ ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃን ያረጋገጡ ሲሆን የአልታፍ አምቡላንስ የመኪና ቁጥር BAT 3037 በሲፓታ ከተማ የአልታፍ የግል ሆስፒታል ንብረት መሆኑን ገልጸዋል። ኮማንደሩ የአምቡላንሱ ሹፌር ከ45 ዓመት ዕድሜ ባልደረባው ሲያሞ ኬንጌ ቺኮማ ከተባለው አሽከርካሪ ጋር በመተባበር ኢትዮጵያውያን ዜጋዎችን ከተለያዩ ቦታዎች ወደ ዛምቢያ ለማስገባት መሰብሰባቸው እንደሚታመን ተናግረዋል። አክለውም ሁለቱ አሽከርካሪዎች ህገወጥ ስደተኞችን አስመልክቶ ለፖሊስ በሰጡት ቃል ከካካቴ ግዛት ከሚገኘው ኬኔዲ ፌሪ ተብሎ ከሚጠራው ቦታ ታማሚዎች እንዳሉና አምቡላንስ እንደሚያስፈልግ መመሪያ እንደደረሳቸው፣ ነገር ግን አምቡላንስ ይዘው በመጡ ሰዓት 30 ህገወጥ ኢትዮጵያውያን ስደተኞችን እንዲጓዙ ማድረጋቸውን አስታውቀዋል። እነዚህ ሁለት የዛምቢያ አሽከርካሪዎች ከ30 ኢትዮጵያውያን ስደተኞች ጋር በፖሊስ ቁጥጥር ስር እንደሚገኝ የተገለጸ ሲሆን ጥቅም ላይ የዋለው ተሽከርካሪም ተይዟል ተብሏል። ኮማንደሩ ህገወጥ ስደተኞቹ በቁጥጥር ስር የዋሉት በጋራ በተሰራ የቡድን ስራ እንደሆነ አብራርተው የካቾሎላ ፍተሻ ጣቢያ የደህንነት ባለስልጣናት ለኒምባ ፖሊስ ጣቢያ ስለ ህገወጥ ስደተኞቹ መረጃ እንደሰጡ መግለጻቸውን ሉሳካ ታይምስ ዘግበዋል። በአሜሪካ ሚኒሶታ ስደተኞች ላይ የሚወሰደውን እርምጃ የተቃወሙ ሰዎች ላይ በተሰነዘረ ጥቃት የ3 ሰዎች ህይወት አለፈ። ይህንን ተከትሎ የሚኒሶታ ግዛት ገዢ ቲም ዋልዝ ፕሬዝዳንት ዶናልድ ትራምፕ የፌዴራል ኃይሎችን ከግዛቱ እንዲያስወጡ ጥሪ አቅርበዋል። በአሜሪካ በሺዎች የሚቆጠሩ ሰልፈኞች የስደተኞች አያያዝን በመቃወም አደባባይ ከወጡ 3 ቀናት አስቆጥረዋል። በሚኒሶታ የቅዱስ ጳውሎስ ቤተ ክርስቲያን አገልጋይ ቄስ ፋሮስ ቶልጋርድ ፖሊስ በሚኒሶታ 100 የሚጠጉ ሰልፈኞችን በቁጥጥር ስር አውሏል ብለዋል። በከተማዋ 700 የሚደርሱ የንግድ ሱቆችና ትምህርት ቤቶች በአመፁ ምክንያት መዘጋታቸውን ተናግረዋል። የሃይማኖት አባቶች በአየር መንገድ ተገኝተን ስደተኞች እንዳይመለሱ ለመማጸን የመጣ ነው በማለትም ገልጸዋል። ሚኒሶታ አካባቢ የተፈጠረው ሕሊና የማይፈቅደው ነገር ነው ያሉት ቄስ ቶልጋርድ
በዚህ ሁኔታ መኖር ውስብስብ ችግር ፈጥሮብናል ሲሉ ተናግረዋል። ቄስ ቶልጋርድ ፖሊስ ወደ መጣንበት እንድንመለስ ቢጠይቀንም እኛ ከስደተኞች ጎን መቆማችንን ለማሳየት እንዲሁም እዚሁ ድምጻችንን እያሰማን ነው፣ ለውጥ ካላየን ወደ ቤታችን አንመለስም ብለዋል። የአሜሪካ የኢሚግሬሽንና ካስተም ኢንፎርስመንት ወይም አይሲኢ ፖሊስ የ2 እና 5 ዓመት ህጻንን በቁጥጥር ስር መዋላቸው ስደተኞችን ይበልጥ ስጋት ላይ መደቀኑ ተገልጿል። በዚህ ብቻ ሳይበቃ የአሜሪካ ፌዴራል ኃይሎች በቀናት ልዩነት ከቅዳሜ ጀምሮ በተቀሰቀሰ ተቃውሞ የ3 ሰዎች ህይወት አልፈዋል። ሚኒሶታ ውስጥ የምትገኘው ሚኒያፖሊስ ከተማ ነዋሪዎችና አመራሮች ከፌዴራል የጸጥታ አካላት ጋር ግጭት ውስጥ ገብተዋል ተብሏል። ቅዳሜ ዕለት ከፌዴራል ኃይል በተተኮሰ ጥይት የተገደለው አሌክስ ፕሪቲ የተባለው ግለሰብ በጽኑ ሕክምና ክፍል ነርስ እንደነበር ተገልጿል። የሚኒያፖሊስ ከተማ ነዋሪዎች የ37 ዓመቱን አሜሪካዊ ግድያ በመቃወም ሰልፍ ወጥተዋል። ሰልፈኞቹ መጀመሪያ ላይ ከጸጥታ ኃይሎች ጋር ተጋጭቶ የነበረ ቢሆንም በኋላ ላይ ግን የተደረጉ ተቃውሞዎች ሰላማዊ ሆነው ቀጥለዋል ነው የተባለው። ነዋሪዎች ከሰልፉና ተቃውሞ በተጨማሪ መንገዶች ላይ ሟቹን ግለሰብ የሚዘክሩ መታሰቢያቸውን እያስቀመጡ ይገኛሉ። የሚኒሶታ ግዛትና ፌዴራል ባለስልጣን የግለሰቡን ሞት በተመለከተ በጋዜጣዊ መግለጫዎች የሚሰጧቸው ማብራሪያዎች አንዳቸው ከሌላኛው ጋር የሚጣረሱ ሆነዋል። ሟቹ ግለሰብ ይዞት ነበር ከተባለው ሽጉጥ ጋር በተያያዘም የመሳሪያ መያዝ መብት ጉዳይ የህግ አውጪዎችን አቋም አከፋፍለዋል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲን ኖም ፕሪቲ ግለሰቡ የተተኮሰበት ሽጉጥ እያወዛወዘ ስለነበር ነው ሲሉ ገልጸዋል። ሽጉጡ በህጋዊ መንገድ የተመዘገበ እንደሆነ የሚናገሩት የሚኒሶታ ግዛት ባለስልጣናት ግን ሟቹ መሳሪያውን እያወዛወዘ እንዳልነበርና የፌዴራል ኃይሎች የተኮሱበት ሽጉጡን ከወሰዱ በኋላ መሆኑን ገልጸዋል። በድርጊቱ ውስጥ የተሳተፉት የፌዴራል ኃይሎች አሁንም በስራ ላይ ቢሆኑም ለደህንነታቸው ሲባል ከሚኒያፖሊስ እንዲወጡ መደረጉን የድንበር ጥበቃ አዛዥ የሆኑት ግሬግ ቦፊኖ ተናግረዋል። የግለሰቡን ሞት በሚያሳዩት ቪዲዮዎች ላይ የታየውን ሁኔታ በሚመለከት ግን ቀጥተኛ አስተያየት ከመስጠት ተቆጥበዋል። የሚኒሶታ ገዥ ቲም ዋልዝ በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሰማሯቸውን ያልሰለጠኑ ያሏቸውን ኃይሎች ከግዛቱ እንዲያስወጡ በድጋሚ ጥሪ አቅርበዋል። እኛ በሰላም እናምናለን፣ የፌዴራል ኃይሎች ሌላ ሰው ከመግደላቸው በፊት ትራምፕ እነዚህን ኃይሎች ማስወጣት እንዳለባቸው እናምናለን ብለዋል። ፕሬዝዳንት ትራምፕ በአንጻሩ የሚኒሶታ ባለስልጣናት ግዛት ውስጥ የሚካሄደውን የፋይናንስ ማጭበርበር ምርመራ ጋር በተያያዘ የወንጀል ሽፋን ውስጥ ተሳትፏል ሲሉ ያለማስረጃ ከሰዋል። የዋይት ሀውስ ፕሬስ ጸሐፊ ካሮል ሌቪትም የሚኒሶታ ገዥ ዋልዝ ሁከትን ይፈልጋል ሲሉ ወንጅለዋል። ፕሬዝዳንት ዶናልድ ትራምፕ ግን ከዋልዝ ለቀረበላቸው ጥያቄ የሰጡት ምላሽም ሆነ የወሰዱት እርምጃ የለም። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቋል። ጤና ይስጥልን።